ሰላም ጤና ይስጥልኝ እንደምን አላችሁ አዶናይ ይባላለሁ የ2026 በቂላ አዋርድ አሸናፊ ሆኜ ታጭቻለሁ ምን ተሰምቶኛል ልገልጽላችሁ ፈልጋለሁ ካናዳ ለ7 ዓመት ስኖር በብዙ ስቃይ አልፌያለሁ በብዙ ብቸኝነት አልፌያለሁ ራሴን ጠልቻለሁ ከምታስቡት በላይ ህይወትን ጠልቻት ነበር ከዛ ተነስቼ አሁን ያለሁበት ደረጃ ለመድረስ ብዙ ነገር ፈጅቶብኛል ብዙ ሰዎች ያላዩት ጉዞ ተጉዣለሁ ብዙ ሰዎች ያልተሰማቸው ስቃይ ተሰቃይቻለሁ እነዛ ጨለማዎች ብቻዬን ሆኜ ሳለቅስ እነዛ ጨለማዎች ብቻዬን ሆኜ ህይወቴን ለመጨረስ ሳስብ ለምክንያት እንደሆኑ አሁን ተረዳሁኝ አሁን የፈጠርኩት ተጽዕኖ ከኔ አልፎ ብዙ ወጣቶችን እያገዘ ይገኛል በአንድ አመት ውስጥ በጣም ብዙ ስኬቶች አሳክቻለሁ ግን ደግሞ እናንተ ያላያችሁት በጣም ብዙ ውድቀቶችም አስተናግቻለሁ ከነዛ ስኬቶች ውስጥ አዶናይ ማግኘት ነው ሁሌም ስኬት ከውስጥ ነው የሚመጣው ብዬ አምናለሁ ውስጥህ ላይ ከሰራ የምትፈልገው ደረጃ መድረስ ትችላለህ አእምሮህን ሰፋ ካደረክ የፈለከውን ደረጃ መድረስ ትችላለህ ይህ ደግሞ እግዚአብሔር የሰጠን ኃይል ነው እግዚአብሔር የሰጠኝ ኃይል ተጠቅሜ ደግሞ አላማዬን እያሳካው እገኛለሁ ከነዚህ አላማዎች አንድ ያሳካሁት የማስበው ኔክሶ ባይ አዶናይ ነው 26 ዓመት ወጣት በራሱ ስም ብራንድ የመሰረተ ኢትዮጵያ ውስጥ ኔክሶ ባይ አዶናይ የወንዶች የሴቶች ዶድራንት ማለት ነው ይህ መክፈቴ የሚያሳየው ትልቅ በራስ መተማመን ነው የአእምሮ ስፋትን ነው አእምሮን ሰፋ ካላደረክ እንደዚህ አስፍተህ እንደዚህ አይነት ብራንድ ለመመስረት አታስብም ምክንያቱም ብዙዎቻችን ከስኬት የሚያወድቀን አንዱ ነገር አእምሮአችን ነው ኔጌቲቭ አስተሳሰብ አያችሁ እዚህ ደረጃ ለመድረስ ኔጌቲቭ አስተሳሰቤን ማሸነፍ ነበረብኝ በቂላ አዋርድ ደግሞ ይገባኛል ብዬ የማምንበት ምክንያት ይህ ነው ጉራ አይደለም አይ ቲንክ አበበ በቂላ ለሁላችንም አራያ ነው አእምሮውን አስፍቶ ትልቅ ደረጃ የደረሰ ብዙ ሰዎች ሳይተማመኑበት በራሱ ተማምነው ትልቅ ስኬት ያመጣ ጀግናችን ነው የሱ መርህ ተከትዬም ትልቅ ታሪክ ለመስራት ተዘጋጅቻለሁ ነው ወዳችኋለሁ ስለመረጣችሁኝ በጣም አመሰግናችኋለሁ ሰፕቴምበር 26 ቶሮንቶ እንገናኝ